ሰላም ጤና ይስጥልን ተመልካቾች እንደምን አላችሁ? ዛሬ ከኤቢሲ ቴሌቪዥን አንድ እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ የአፋር ብሔራዊ አብዮታዊ ግንባር የኮሚኒኬሽን የስራ ኃላፊ ነው። እንግዳዬ ታጋይ ሷላህ አብደላ መሐመድ ይባላል። ሷላህ አብደላ መሐመድ እንኳን ደህና መጣህ ወደ ኤቢሲ ቴሌቪዥን። እንኳን ደህና ቆያችሁ። መልካም እንግዲህ ዛሬ በተለይ የእናንተ አፋር ብሔራዊ አብዮታዊ ግንባር ኡጉጉሞ ይባላል ስያሜው፣ ያው በተለያየ ጊዜ ስንሰማው ስናቀርበው የነበረ ነው። እስኪ እንዳው በዚህና አጠቃላይ ሀገራዊ ሁኔታዎች ላይ ነው ቆይታችንን የምናደርገው። ወደ ጸረ አገዛዝ ትግል ኡጉጉሞ እንዴት ገባ? ምክንያቶቹ ምንድን ናቸው? በተለይ ደግሞ የአፋር ህዝብ ለአፋር ህዝብ የምትታገሉ እንደመሆናችሁ በዚህ ገዢ ቡድን እየደረሰበት ያሉ ጥቃቶችና ሌሎች ስጋቶችስ ምንድን ናቸው? ይህን ቀዳሚ መነሻ እናድርገው። እንግዲህ በጣም ጥሩ። ያው ወደ ትጥቅ ትግል ልንገባበት የቻልንበት ዋነኛው ምክንያቶቹ ብዙ ቢሆኑም ጥቂቶቹን ለመግለጽ ያክል ገና ከጅምሩ ከለውጥ ማግስት ጀምሮ በአቶ አወል አርባ እየተመራ የሚገኘው የብልጽግና ውስጥ የተደራጁ ወንበዴዎች የአፋር ህዝብ ሉዓላዊ ክብርና ወይ ደግሞ የአፋር ህዝብ ርስት የሆነችውን የአፋር መሬት ከኢሳ አሸባሪዎች የአፋር ህዝብ በተባበረ ክንድ ነፃ ባወጣበት ሰዓት ነፃ ወጥቶ ሳለ የራሳቸውን የግል ጥቅማቸውን ወይ ደግሞ የቡድን ጥቅማቸውን ለማስከበር ሲሉ የኢሳ አሸባሪ ወደ አፋር እምብርት እንመልሳለን በሚል ነው የመጀመሪያው ወደ ትጥቅ ትግል ልንገባበት የቻልንበት ምክንያት ማለት ነው። እና ደግሞ ከዛም በተጨማሪ የአፋር ህዝብ እንደምታወቀው በተፈጥሮ ሀብት የታደለ ወይ ደግሞ በተፈጥሮ ሀብት መገኛ መሆኑ ይታወቃል። እና የአፋር ህዝብ ከተፈጥሮ ሀብት ግን ተቋዳሽ ሊሆን አልቻለም። የበይ ተመልካች ሆኖ ነው እየኖረ ያለው። የአፋር ህዝብ የተፈጥሮ ሀብት ሆን በአፋር ክልል ርዕሰ መስተዳድርና በጥቅም ኔትወርክ ከእሱ ጋር የተሳሰሩ ወይ ደግሞ በስጋ ዝምድና ከእሱ ጋር በተሳሰሩ ሰዎች በሞኖፖል እየተዘወረ ይገኛል። እንደ ምሳሌነት ለመጥቀስ ያክል አፍዴራ አለ። አሁን አፍዴራን የማያውቅ ኢትዮጵያዊ አይኖርም። ምክንያቱም ምግብ ያለ ጨው የሚበላ ሰው እስከሌለ ድረስ አፍዴራን የማያውቃት ኢትዮጵያዊ አፍዴራ ኢትዮጵያኖች ብዙ ኢትዮጵያኖች ግን አያውቋትም። የአፍዴራ ህዝብ የሚኖረው አኗኗር የሚያውቅ ኢትዮጵያውያኖች አይኖሩም፣ በብዛት የሉም፣ አያውቁትም። እጅግ በጣም በሚያሳዝን ሁኔታ ውስጥ ነው የሚኖሩት የአፍዴራ ህዝብ። ሰው ሌላው ህዝብ ቀርቶ የአፋር ህዝብ ቀርቶ የዛች ጨው የሚገኝባት የአፍዴራ ህዝብ የሚኖረው አኗኗር እጅግ በጣም አስቃቂና የመጨረሻ ዘግናኝ የሆነ ሁኔታ ውስጥ ነው የሚኖረው። የሚጠጣ ውሃ የላቸውም፣ መብራትም የላቸውም። ምንም አይነት መሰረተ ልማት አገልግሎት ተጠቃሚዎች አይደሉም። ሜቢ ኔትወርክ ነው ያለው። ከዛ ውጭ ምንም አይነት መሰረተ ልማት የሚባል ነገር የላቸውም። መብራትም ውሃም የላቸውም። ውሃ ከሎጋ ነው የሚያስመጡ በቦቲ። መብራትም ጀነሬተር ነው እስከ 6 ሰዓት ድረስ ነው። ብቻ የአፋር ህዝብ ያለበት የኑሮ ደረጃ የአፋር ህዝብ ያለበት ሁለንተናዊ ችግሮች አሳስበው ነው ወደ ትጥቅ ትግል ልንገባ የቻልንበት ምክንያት። ምናልባት ካነሳኸው አይቀር አፍዴራ ጨው ላይ ኢንቨስትመንት ላይ ያገዛዙ ጀነራሎች ሳይቀሩ ይሰራሉ ይባላል። ማን ነው አሁን እዛ ጨው ልማት ላይ ተሳታፊ ሆኖ ያለው? ኦፍኮርስ አሁን አፍዴራ በአጠቃላይ አሁን የሚዘወረው በወንድሙ ነው፣ በአወል አርባ ወንድም ነው፣ በአህመድ አርባ አማካኝነት የሚዘወረው በሞኖፖል የተያዘው ጠቅላላ በሞኖፖል የተያዘው በአወል አርባ ነው። ከጨው አምራች ማህበር እስከ ለንግድ ድርጅቶች እስከ ማከፋፈል ድረስ ያሉ የተለያዩ ማህበራቶች አሉ። የአዶናይ አዮዲን ማቀመሚያ ማህበር አለ። የተለያዩ ማህበራት አሉ። ያንን ማህበር እንዳለ በሱ ፋሚሊ ነው የተያዙ፣ በአወል አርባ ፋሚሊ ቤተሰብ ነው የተያዙ። ከአሁን በፊትም እንደነበረው በማን ነው የሚባለው በጸጥታ ቢሮ ኃላፊ ወንድም ነበር በጋዳ ሐሞሎ እና በጋዳ ሐሞሎ እና አወል አርባ ሲጋጩ እንዳለ አሁን የአወል አርባ ወንድም ነው ያስቀረው ጨው ነው። ምናልባት አሁን ትግል እያደረጋችሁ ያላችሁት ከብልጽግና አገዛዝ ጋር ነው። ከዚህ ቀደም ባወጣችሁት መግለጫ ላይም የህልውና አደጋ ተደቅኖብናል የሚል ነገር አንስታችሁ ስለነበረ ምናልባት በዚህ አገዛዝ የአፋር ህዝብ ላይ በተለይ የደረሰ ያለ ጥቃትና ስጋት ምንድን ነው? እንደነገርኩህ ያው አንደኛው የመጀመሪያው በተባበረ ሶማሊያ እየተጠቀን እንገኛለን። ከአሁን በፊትም የአፋር ክልል ጸጥታ ቢሮ ኃላፊ በመግለጫ መግለጫ ወጥቶ ነበር። በማንነት እየተጠቀን እንደሆነ በጅቡቲ መንግስት አማካኝነት እየተጠቀን እንደሆነ በማስረጃ አቅርበው ነበር። ያንን ሰው ወዲያውኑ ተወገዱት። ምክንያቱም የነሱ ይሁንታ ስላለበት የብልጽግና የአገዛዙ ይሁንታ ስላለበት በአፋር ህዝብ ላይ በሚደርሰው ጥቃት የብልጽግና መንግስት ይሁንታ ስላለበት ወዲያውኑ አመራሩን ከስልጣን አስወገዱት። ሲቀጥል ደግሞ
ጦርነት የአፋር ህዝብ እጅግ በጣም ተጎድቷል በማይመለከተው በሰሜኑ ጦርነት የአፋር ህዝብ እጅግ በጣም ተጎድቷል ተጎሳቁሏል ከቤትቄው ተፈናቅሏል ሀብት ንብረቱ ተዘርፏል እንዳለ ሆምሌስ ሆኗል ቤት አልባ ሆኗል የአብሶ የሰሜኑ የአፋር ህዝብ ቤት አልባ ሆኗል በአሁን ሰዓት ኢቭን እስካሁን ድረስ ወደ ቀዬ ያልተመለሰ የአፋር ህዝብ አለ እስካሁን ድረስ ከዛ ቀጥሎ ደግሞ ያልበቃ ሲል በዛ ጦርነት የአፋር ህዝብ አላልቅ ሲል ከዛ የተረፈውን በህወሓት መሃል በተፈጠረው ክፍፍል ጌታቸው ረዳ ከስልጣን በተነሱ ጊዜ ህወሓት ለሁለት እንደተከፈለ ይታወቃል ቲዲኤፍ እና ቲቢኤፍ በሚል ተከፍለው ያ ቲቢኤፍ የሚባል ቡድን አሁን አፋር ክልል ላይ ነው እየኖረ ያለው በአፋር ማህበረሰብ ውስጥ ነው እየኖረ ያለው በአፋር ማህበረሰብ ውስጥ ሆኖ ከቲዲኤፍ ጋር እየተተናኮለ ነው ከቲዲኤፍ ጋር ሰጣ ገባ ውስጥ እየገባ ነው ለምንድን ነው ያ በርግጥ የፌደራል መንግስት ሽፍታ አደራጃለሁ ባለ ያደራጅ ምንም አይመለከትም ያደራጅ ግን ደግሞ ሲያደራጅ ማደራጅ ያለበት እዛው በክልሉ ነው ህወሓትን ለማፍረስ ከሆነ ያንን ሽፍታ ያንን ሰዎች የሚያደራጀው እዛው ክልል ላይ ያደራጀ እኛ ምን ይመለከት የአፋር ህዝብ ምን ይመለከተዋል የአፋር ህዝብ ለመጉዳት ሆን ብሎ ታስቦ ካልሆነ በስተቀር የአፋር ህዝብ ከአፋር መሬት መጥቶ አፋር ክልል ላይ የሚያሰፍሯቸው የአፋር ህዝብ ለመጉዳትና የአፋር ህዝብን ለማስጨረስ ነው ያንን ቲቢኤፍ የሚባል የጌታቸው ረዳ ቡድን የሰፈረበት አካባቢ ላይ ባለፈው ራሱ ከህወሓት ጋር የሆነ ግጭት ውስጥ ሲገቡ ህዝቡ ወዲያው ነው የተፈናቀለው ምክንያቱም ለዛ ሐረመረት የሚባሉ ወደ ሐረመረት የሚባሉ ሰዎች የሚተኮሰው መሳሪያ ቀጥታ የሚያገኙ የአፋር ህዝብን ነው የመጋሌን ህዝብ ነው መጋሌ የሚባለው ወራሪ ህዝብ ነው የያለው ህዝብ ነው ገብቷል በሶስተኛ ደረጃ ደግሞ ይሄ ቀይ ባህር በሚል አሁን ያነሱት አብይ በኢማራትን ተልዕኮ ለማስፈጸም እየሄደበት ያለውን መንገድ የመጀመሪያው ተጠቂ ማድረግ የሚፈልገው የአፋር ህዝብ ነው ያ የጦርነት መፈንጫ የዞኖች መፈንጫ ሜዳ ለማድረግ የታሰበው አፋር ክልል ነው አሁን አፋር ክልል ላይ የተለያዩ ታጣቂዎች አሉ አንዳንዴ የታጣቂዎች መቀመጫ ሆናለች አፋር ክልል በሰላማዊነቱና የብሔር ብሔረሰቦች መቀመጫ እንደው ማንም የሰው ልጅ በሰውነቱ ብቻ የሚኖርባት እጅግ ሰላማዊ ሀገር ትንሿ ኢትዮጵያ ተብላ ስትጠራ የነበረው አፋር ክልል አሁን እንዳለ የጦር ሰፈር ሆናለች እና በዛም አፋር ክልል ተጋርጦበት ይገኛል መልካም ምናልባት ከዚህ አኳያ እንዳልከው የሌሎችም ብርጌድና ሐመዱ የሚባል ወደዛው አካባቢ ሲንቀሳቀስ ተንተና ቀይ ባህር አፋሮች ከዚህ አኳያ እንደው ክልሉ አጠቃላይ የጦርነት ቀጠና ሆኗል ልንል እንችላለን የጠቀስከው ነው በርግጥ አሰብ እያለ ነው ከኤርትራ ጋር ሌላም ውጊያ እያሰበ ነው ይሄ ሁሉ ነገር ታስቦ ክልሉ ላይ ምንድነው በተለየ ሊፈጥር የሚችለው ጫና ክልሉ ላይ ያው እንደ ሆኖ በርግጥ ጦርነት ካለ ጦርነቱ የሚደረገው ህብረተሰብ መሃል ውስጥ ሆኖ ነው ጦርነቱ ሊካሄድ የታሰበው እንጂ የትም ሄዶ ሊዋጉ አላሰቡም ገብታል እና ካሁን በፊት በሰሜኑ ጦርነት እንደተፈጠረው ሁሉ ህዝቡ ለመፈናቀል ህዝቡ ለስደት ህዝቡ ለረሃብ ሊዳረግ ነው ጦርነቱ ከተጀመረ የአሰብ ጦርነት የሚጀምረው ከተጀመረ አሁን የታሰበው በቡሬ ነው በኤርትራ በኩል የሚተኮሰው መሳሪያ እንዳለ የሚያርፈው በቡሬ በኤልዳዓር ህዝብ ላይ ነው ከትግራይ ክልል የሚተኮስ መሳሪያም እንዳለ ሊያርፍ የታሰበው መጋሌ ወረዳ ያለው ወረዳ አብዓላ ወረዳ ላይ ነው በዚህ በኩል ደግሞ በሌላ በኩል ደግሞ የጅቡቲ መንግስት በየአመቱ ልክ እንደ አመት በዓል የምንጠብቃት ጊዜ አለች አሁን ባሳልፍነው ወራት ውስጥ ልክ እንደ አመት በዓል ነው የምንጠብቀው በጅቡቲ በድሮን መጠቃት ማለት ነው ሶስተኛ አመት ዘንድሮ እንደውም የባሰ ለተከታታይ ሶስት ጊዜ ነው በድሮን የተጠቃ ነው ይህ ነው በማይባል ምክንያት መልካም እስኪ ኡጉጉሞ እንግዲህ ትግሉን ከጀመራችሁ ጊዜ ጀምሮ የሰራዊት እንቅስቃሴ ስንመለከት ነበር በፎቶግራፎች በቪዲዮዎች ስንመለከት ነበር አጠቃላይ እንቅስቃሴያችሁ ምንድነው የሚመስለው የሰራዊት ዝግጅታችሁ ምንድነው የሚመስለው አዎ በርግጥ ከኡጉጉሞ ወደ ትጥቅ ትግል ከገባ ኦልሞስት ወደ 9 ወራት 10 ወራት ገደማ ሊሆነው ነው በዚህ ጥቂት ጊዜ ውስጥ ግን እጅግ በጣም መጠን እንቅስቃሴዎች አድርገን መጠን ሰፊ ስራዎችም ሰርተናል መልካም እስኪ እንደው እግረ መንገድ በዚሁ አካባቢ እንግዲህ እናንተ 9 ወር ያህል የትግል እንቅስቃሴ ስታደርጉ ምን ያህል ነው ከክልሉ የጸጥታ መዋቅር እየወጡ ወደ እናንተም ሰራዊት እየተቀላቀሉ እንደሆነ እንሰማለንና የአፋር የጸጥታ መዋቅር አባላት የእናንተን ሰራዊት የመቀላቀል ሁኔታው ምንድነው የሚመስለው ከዚህ ቀደም መረጃዎች ስንሰማ ስለነበረ ነው እውነት ነው የጸጥታ መዋቅሩ አባላት እጅግ በጣም በርካቶች ወደኛ እየተቀላቀሉ ይገኛሉ ወደኛ የሚቀላቀሉበት ደግሞ በቂ የሆነ ምክንያቶች አላቸው አንደኛ ነገር
እዛ በኢሳ አማካኝነት አይሚን በተባበረ ሶማሊያ የሚደረግበን በሚከፈትብን ጦርነቶች ላይ በብዛት ያለቁት የአፋር ልዩ ኃይሎች የአፋር ፖሊሶች አብዛኛዎቹ ሙቷል። እዛ ጓዶቻቸው የሞቱበትን መሬት ጓዶቻቸው የሞቱበትን እርስት መልሶ አሁን ለዛ አሸባሪ ቡድን ለመመለስ የክልሉ መንግስት ስለተስማማ ያንን ነገር ደግሞ አያስኬዳቸውም። ትናንት ጓዶቻችን የሞቱበትን መሬት ትናንት ጓዶቻችን የሞቱለትን ርዕስት መልሶ ለጠላት የሚሰጥብን መንግስት ልናገለግል አንችልም በሚል ነው ወደኛ እየተመሙ የሚገኙት። እጅግ በጣም በርካቶች የመጡ በ360 ዲግሪ የአፋር ክልል በነገራችን ላይ የአፋር ክልል 360 ዲግሪ ዝግ ነው። አሁን የትም ሄድ አይቻልም። ወጣቱ ወደ ጅቡቲም ይሁን ወደ ባቲ ወደ አዲስ አበባም ይሁን ወደ መቀሌ መሄድ አይችልም። አሁን ዝግ ነው። መንገዱ እንዳለ ተዘግቷል። ዞሮ ወደ ውጉሞ ሊቀላቀሉ ነው፣ ዞሮ ወደ ውጉሞ ሊገቡ ነው በሚል እንዳለ ጠቅላላ 360 ዲግሪ ዘግቷል። ከዛ ውጭ ነው ፈልቆ የወጡ የሚገኙት። እስኪ በዚህ አጋጣሚ እንደው የአማራ ህዝብም እያደረገ ያለው ትግል አለና እሱን የአማራን ትግል እንዴት ነው የምትመለከቱት? ከዚሁ ጋር ተያይዞ እንደው ያገዛዝም በአማራ ህዝብ ላይ እየፈጸማቸው ያሉ ጥፋቶችን እንዴት ትመለከታላችሁ? የአማራ ህዝብ እያደረገ ያለው ትግል ህዝባዊ ትግል ነው፣ የህልውና ትግል ነው። ህልውናቸውን ለመታደግ ሲሉ እየታገሉ ነው ብለን ነው እኛ የምናስበው የምናምነው። ምክንያቱም በገዛ ህዝብህ ላይ ማድረግ መክፈት የሌለብህን ጦርነት መተኮስ የሌለብህን መሳሪያ ነው እየተጠቀመ የሚገኘው በህዝብ ላይ። የብልጽግናው አገዛዝ እንኳን በገዛ ህዝብ አይደለምና አብረህ ከምትቀጥለው ከጎረቤት ጋር ስትጣላ እንኳን መተኮስ የሌለብህን አተኳኮስ ነው በጅምላ ነው እየጨረሰ የሚገኘው ህብረተሰቡ እንጂ አሁን እኮ እሱ አብዛኛው ጊዜ በመከላከያ እጅ የሚገደሉት ህብረተሰቡ ነው እንጂ ፋኖን እየገደለ አይደለም። ፋኖማ እየማረካቸው እኮ ነው። ፋኖ እየማረካቸው ነው። እነሱ ግን ሴቶቹን መድፈር፣ ቤታቸውን ማፍረስ፣ ህብረተሰቡን መግደል ነው የያዙት እነሱ እና ይህንን የአማራ ህዝብ ትግል ማለት በሙሉ ድምፅ እንደግፋለን። እየደረሰባቸው ያለው ጥፋት ደግሞ እየደረሰባቸው ያለው በደል ደግሞ በእጅጉ እናወግዛለን። በተለያየ መንገድም እናወግዛለን። እግረ መንገድህን በዚሁ ስለጠቀስከው ፋኖ ትግል በተለይ ፋኖ በአገዛዙ ኃይል ላይ እያስመዘገበ ያለውንስ ድል ውጤት እንዴት ነው የምትመለከተው? በጣም አኩሪ ድል ነው እያስመዘገበ ያለው። በጣም ነው የምንኮራባቸው። ከፋኖ ጋር ደግሞ የተለያዩ ግንኙነቶች አሉን። ከፋኖ ጋር ለመስራትም አንዳንድ እርምጃዎች ሄደናል። ወደፊትም ከፋኖ ጋር ለመስራት ስምምነት ላይ ነን፣ እንሰራለን፣ እየሰራንም ነው፣ እንቀጥላለንም። ፋኖ ወደፊት ይቀጥል ብለናል። ፋኖን በጣም ነው የምንደግፋቸው፣ አጋሮቻችን ናቸው። አገዛዙን ከኛ ጋር ለመጣል አገዛዙን አብረን ሆነን ለመጣል በቁርጠኝነት ተነስተናል፣ እናደርጓለንም። መልካም። በተለይ ይሄ አገዛዝ እንደምታውቀው አሁን በመላ ሀገሪቱ የብሔር ድርጅቶች ወታደራዊ ትግል እያደረጉ ነው፣ ጸረ አገዛዝ ትግል እያደረጉ ነው። ከዚህ አኳያ የትብብርን አስፈላጊነት አንሳልኝ እስኪ። ልክ ጉጉሞ ፋኖ አለ፣ ሌሎችም አሉና ከዚህ ሁሉ አኳያ እስኪ አስፈላጊነቱ ላይ የተወሰነ ሀሳብ ጨምርልኝ። እውነት ነው። በጋራ የተደቀነብን የህልውና አደጋ አብረን ሁነን ካልመከትን ወይ ደግሞ በአንድ ክንድ በተባበረ ክንድ ሁነን ካልመከት ነው ከአንዱ ጋር ወዳጅ የመሰለ አንዱን ገድሎ እስኪጨርስ ድረስ ለአንዱ ወዳጅ የመሰለ በየተራ እንዲህ የሚያስጨርሰን የጋራ የሆነውን ጠላት ኢትዮጵያን ወደ ከፋ ደረጃ እየወሰዳት ያለውን አገዛዝ አንድ ላይ በአንድ ክንድ ሆነህ እስካልጣልክ ድረስ መቼም ሊወድቅ አይችልም። የህልውና አደጋም ወደ ከፋ ደረጃ ነው ሊያደርሰን የሚችለው። ስለዚህ ሁሉም የኢትዮጵያ ህዝብ ወይ ደግሞ አገዛዙን የሚቃወሙ አካላት በተባበረ ክንድ መስራት እንዳለባቸው ነው በዚህ ጋር መግለጽ የሚፈልገው። መልካም። ሌላው እንግዲህ የአገዛዝ የአብይ አህመድ አገዛዝ የብልጽግና አገዛዝ በኦሮሞ ህዝብ ውስጥ ለመደበቅ ጥረቶች ያደርጋል። ሰሜኖች የመጡባችሁ ነው፣ የኦሮሞ ህዝብ ያገኘውን እድል ሊነጥቁ ነው የሚል ቅስቀሳ በማድረግ ኦሮሞ ህዝብ ውስጥ ለመደበቅ ይሰራል እና በዚህ ጸረ ሰሜን አስተላለፍ እና አስተያየት ላይ ምን አለህ? እውነት ነው። የአብይና የአብይ አገዛዝ ሰሜን አስተላለፍ እንደሆኑ ይታወቃል። በጣም የሚገርምህ ነገር ልክ አሁን አብይ ሰሜኑን የኢትዮጵያ ክፍል በቦሌም በባለም ብዬ ማዳከም አለብኝ ብሎ ህወሓትን ከነ ህዝቡ ለመጨረስ እንደተነሳ ሁሉ ልክ የአፋር ክልል ፕሬዝዳንት አወል አርባም የሰሜኑን የአፋር ዞን ልክ እንደ ህወሓት ወይ ደግሞ ልክ እንደ ትግራይ ህዝብ ለማዳከም ነው ቆርጦ የተነሱት። በአንድ መልኩ ነው የተነሱት። ጠቅላላ ሰሜኑን የሚባሉ ነገር ለማዳከም ማለት ነው እና
አብይ ሰሜኑን ለማጥፋት በሚያደርገው እንቅስቃሴ በኦሮሞ ህዝብ ውስጥ ለመደበቅ በርግጥ ይሞክራል፣ ግን አይሳካለትም። የኦሮሞ ህዝብ ነቅቶበታል። የኦሮሞ እኮ አሁን አብዛኛው የኦሮሞ ክፍል እኮ አሁን እሱ ጋር የለም፣ አብይ ጋር አይደለም እኮ ነቅቶበታል፣ አውቀውታል እና አይቀበሉትም ብዬ አስባለሁ። መልካም እንግዲህ በተለያየ አቅጣጫ ጦርነቶች እየተካሄዱ ነው። ይህ አገዛዝ አሁንም ወደ ኤርትራም ከትግራይም ጋር ከኤርትራም ጋር አዳዲስ ጦርነቶች ይገባል የሚሉ ስጋቶች በየአቅጣጫው እየተነሱ ነው። ምናልባት ይሄ ነገር የእናንተ ትግል ላይ ተጽዕኖ ይኖረዋል? በነገራችን ላይ አብይ ውሸት ነው። ከኤርትራ ጋር ጦርነት አያደርግም። እኔ እንደኔ እምነት አያደርግም ጦርነት፣ ምክንያቱም አቅሙ የለም ለዛ የሚሆን የገዛ የቤቱን ችግር አልፈታም። መጀመሪያ ከፋኖ ከኦላ ከህወሓት ኦር ከጉጉሞ ከነዛ ቢያመልጡ ነው እኮ ወደ ከነዛ ቢያልፉ ነው እኮ ወደ ኤርትራ የምትወቅሰው። ከኤርትራ ጋር ጦርነት ጀምረው ሲጀመር ከዛ ያምልጥ እስቲ መጀመሪያ ከዛ ያምልጥ። በፋኖ እየተማረከ አይደል እንደ ክፍለ ጦር ባንዴ እየተማረከ አይደል እንደ እየዋለ ያለው ድራሽ በእኛ ላይ ሊፈጥርብን የሚችል አይነት ምንም አይነት ተጽዕኖ የለም። አይጀምርም ወደ ኤርትራ ጦርነት። አብይ አቅሙ የለውም ባጭሩ። ምናልባት በመጨረሻ ስለ ኡጉጉሞ የኢትዮጵያ ህዝብ የአማራም ህዝብ እንዲያውቅላችሁ የምትፈልጉት ነገር ካለ በዚሁ አጋጣሚ አስተያየትን ብትሰጥ። አዎ ለእኔ ማለት የምፈልገው እንደ ሀገር የተደቀነብን ህልውና አደጋ አብረን ሁነን በተባበረ ክንድ ካልታገልነው ወደ ከፋ ደረጃ ሊያሸጋግረን ስለሚችል ሁሉም የኢትዮጵያ ወጣት ያለውን ነባራዊ ሁኔታ ተገንዝቦ በተለያየ ጥቅም ሳይታለል ሳይሸወድ እንደው በጊዜ ነቅቶ መተንፈስ በምንችልበት ደረጃ ላይ ሳለን መተንፈስ እስኪያቅተን ድረስ አንቆይ። መተንፈስ እየቻልንበት ባልንበት ደረጃ ላይ ሆነን መንቃት አለብን፣ መታገል አለብን። አገዛዙን በተባበረ ክንድ ሆነን ታግለን መጣል አለብን። የተሻለውን አካታች የሆነውን መንግስት መመስረት መቻል አለብን። እንዲያው ዲሞክራሲያዊ የሆነ መንግስት፣ አካታች የሆነውን መንግስት መመስረት መቻል አለብን። እናደርገዋለን ካል ምንም የማይደረግ ነገር የለም። እንኳን የብልጽግና የተዳከመ አገዛዝና ለመውደቅ ይዘጋጅ ያለው ቀርቶ ማንኛውም መንግስት ከህዝብ ከወጣት ሊያመልጥ አይችልምና በተባበረ ክንድ መታገል መቻል አለብን ማለት ነው። መልካም እንግዲህ የአፋር ብሔራዊ ቤታዊ ግንባር የኮሚኒኬሽን ዘርፍ ኃላፊ ታጋይ ሷላህ አብደላ መሐመድ ስለነበረን ቆይታ በኤቢሲ ቴሌቪዥን ተመልካቾችም አመሰግናለሁ። እኔም ለሰጣችሁን ጊዜ በራስና በአፋር ህዝብ ስም ከልብ አመሰግናለሁ።